አባዬ አክስቴ እኮ 600 ብር ሰጠች። 600 ብር አክስቴ ሰጠች? አክስቴ በጣም ትወዳል። ግን እኔ ምን ታየኝ መሰለህ? ይሄ ብር ላንተ መጥቂያ ሊሆን ይችላል። ገባህ? ስለዚህ እኔ ጋር ተቀምጦልህ እኔ እየቆጠብኩኝ ብሰጥህ ነው የሚሻለው። ኧረ አባዬ እኔ እኮ ትልቅ ልጅ ነኝ፣ መቆጠብ ምናምን ይችላል። እሱን ሳላቀረች አይደለም ግን እኔ እየቆጠብኩኝ አንተ ባንዴ ልታጠፋው ትችላለህ፣ አልባሌ ቦታ ልታውለው ትችላለህ። ስለዚህ እኔ ጋር አስቀምጠውና ስፈልግ ከሱ ላይ እየቀነስኩኝ እሰጥሃለሁ። አይዞህ የኔ ልጅ፣ ችግር የለውም። ሄሎ በርገር እንብላ። ኧረ አለኝ ብር፣ በቃ እናዋጣለን። እሺ አባይ 200 ብር ስጠኝ። ትናንት ከሰጠሁልኝ 200 ብር። የልብ ተግባር ወይ ስራ ምንድን ነው? የልብ ስራ። እባክህ አስበህ እሺ፣ እባክህ አስበህ መልስ። መምታት። የአባቴ አምላክ ይምታ። ሲመታ ምን እያደረገ ነው? ድም ይላል። እባክህ እኔ ልጅ እባክህ ፈጣሪን ታውቃለህ አይደል? እባክህ እስቲ ለፈጣሪ ብለህ እስቲ አስብ። እባክህ ድም ሲል እሺ ምን እያደረገ ነው? እየዘለለ ወይ አይ የልብ ስራ አዳምጠኝ እሺ። የልብ ስራ ደም ማዘዋወር ነው። እሺ ደም ማዘዋወር። እሺ ልባችን ስራ ቢያቆም ምን እንሆናለን? እባክህ እንደው በፈጣሪ ይዣለሁ፣ አስበህ መልስ። ልባችን ስራ ቢያቆም ምን እንሆናለን? ስራ ቢያቆም እንናደዳለን። የልብ ስራ ምንድን ነበር ያልኩ ቅድም? ደም ማዘዋወር። ስለዚህ ልባችን ስራ ቢያቆም ምን እንሆናለን? ሐኪም ቤት እንሄዳለን። በቃ ከዚህ በላይ እኔ አልችልም። እሺ አባት ራሱ ይምጣ። እሺ የንስሐ አባት አለ? ለምን አባቴ ሞተ? ያንተ አባት አልሞተም። ሌላ በሽተኛ በሕክምና ስህተት ሞቶብኝ ንስሐ ልገባ ፈልጌ ነው። ተመስገን የኔ አባት የሞተ መስሎኝ ነበር። ያንተ አባት አልሞተም። ምን እንደማደርግ ግን አላቅም። ምን አስጨነቀ? ውጣና አባታችሁ ቀዶ ጥገና ያስፈልጓል በላቸው። በኋላ ሲመለሱ የቻልነውን አድርገናል፣ ግን አባታችሁን ልናድነው አልቻልንም፣ ነፍስ ይማር በላቸው። እንዴት አባታቸውን ገድዬ አይናቸውን አየዋለሁ? እኔ ልንገርልህ፣ እውነት ምን ችግር አለው? የሟች ስም ማን ነው? ታደሰ። እሺ ታደሰ ለማ። አዎ ምን ነው? አባቴ ነው። የቻልነውን አድርገናል፣ አባትህን ግን ልናድነው አልቻልንም፣ ነፍስ ይማር። አረ ዛሬ ቀን ምንድነው? አይወጡም እንዴ? አረ መበላቴ ነው ዛሬ ቀን። ወይ አረ በስመ አብ ምንድነው? አይወጡም ፍሪጅ ውስጥ አከተውም እንደ አንተ በስመ አብ ሲያስጠላ ሞቆ። አረ ቢራ ማይ ነው። በቃ አምጣው በቃ እንጂ አምጣው እንጂ ልድፋው። ሳይድ ምን የጠጣው ሳንዴ ምን ቢራ እንዴ? አረ ሸምት እኮ ነው ይሄ። የጥያቄና መልስ ውድድራችን የሚካሄደው እንግዲህ ከለንደን ኢንተርናሽናል ትምህርት ቤት ያው ሚካኤል እና ከቁምቡርስ ሁለተኛ ደረጃ መሰናዶ ትምህርት ቤት ቃንቄ በደዊ መካከል ነው። ወደ መጀመሪያው ጥያቄ አልፋለሁ። የሰውነት ቆዳችን በየ27 ቀኑ የሚታደስ ከሆነ ለምንድን ነው ጠባሳዎች የማይጠፉት? የሚታደሰው የላይኛው የሰውነታችን ክፍል ሲሆን ጠባሳ የሚገኘው ደግሞ በውስጥ የሚገኘው የሰውነታችን ክፍል ላይ ነው። በሚገባ ተመልሷል። ወደ ሁለተኛው ጥያቄ እንሄዳለን። 2x + 3/5 እኩል ይሆናል x + 4/2 የx ቫልዩ ስንት ነው? 26። ምን አይነት ፍጥነት ነው! እንዴት የሚያስደንቅ ነው! ሁለተኛውን ጥያቄ በአግባቡ ተመልሷል። ቃንቂ እየተሳተፍክ እንግዲህ ታዛቢ አይደለህም። ወደ ሶስተኛው ጥያቄ እንሄዳለን። 2 ኪሎ የሚመዝን ኳስን ከ10 ሜትር ርቀት ላይ ያለምንም ኤር ሬዚስተንስ ብንወረውረው ፍጥነቱ 14 ሜትር ፐር ሰከንድ። ዋው አስደናቂ ነው። በጣም የሚያስደንቅ ነው። በተከታታይ ያብ እየመለሰ ይገኛል። ቃንቂ እባክህን ተሳተፍ። ልጁ ብቻውን እየተወዳደረ ነው። ወደ አራተኛው ጥያቄ እንሄዳለን ማለት ነው።
አራተኛው ጥያቄ የሰው ልጅ ጉበት የሰው ልጅ ተቆርጦ ሊያርግ የሚችለው የሰውነት አካሉ ጉበት። ዋው እኔ ይሄንን ማመን አልችልም። ገና ጥያቄውን ማንበብ ከመጀመሪያ ያብ እየመለሰ ይገኛል። እንግዲህ ቃንቂ እስካሁን ምንም የተሳተፈው ነገር የለም። እንግዲህ ወደ መጨረሻው የምርጫ ጥያቄ እንሄዳለን። የመጨረሻ ጥያቄ ነው። አመሩሃ እስስት ምላሱ ከሰውነት አካል ክፍሉ የሚበልጠው ብቸኛ እንስሳ ነው። ልክ ነው። ከሰውነቱ ምላሱ የሚረዝመው እንስሳ ምንድነው ነበር ጥያቄው። በሚገባ መልሶታል። እኔ እንግዲህ በህይወቴ እንደዚህ አይነት ውድድር አይቼ አላውቅም። በዝረራ ነው ቃንቄ በደቡብ የተሸነፈው። እንግዲህ ቃንቄ እስኪ ለምንድን ነው እስካሁን አንድ ጥያቄ እንኳን ያልሞከርከው? ያው እንደነገርኩ ነው ብድሩን የመክፈል እስከ 5 ዓመት ድረስ እድል ስላለክ መኪናውን ወስደህ ስራውን ብትጀምር ይሻላል። እንዴ ይሄማ ለኔ ጥሩ አጋጣሚ ነው። በደንብ ነው የምስማማው። መልካም በቃ በቅድሚያ ማሳዝ ያለብህ ነገር ስላለ ምን ያክላለህ? እኔ አንድ ነው ያለኝ። እኔ አንድ የታደሰ መታወቂያ ለማሳዝ ነው ያሰብከው? አዎ እንዴ የታደሰ ካልሆነ ደግሞ ችግር የለውም የኔም አለ። አተ የፈለግከውን አዘጠጣሽ እግርን ሰቅላ አንተም ጠጣሽ። የፈለጋችሁትን ያሉሽ ግን እኮ ብር ያንሰናል። ብር ያንሰናል። የዚህ እንኳን የለም ምንም ብር በቃ ነው ያለው። የት መውጥቼ መጥቶ በቃ 10 ደቂቃ ጠብቀኝ። መጥቶ የፈለግከውን ሁለት አንችልንማ 3 አድርገው። የፈለጋችሁትን ጠብሽ። አመጣ ብር? አዎ አመጣው። የቴም ወጡ ግን እኮ ያንሰናል። ብዙ ነው የጠጣን። ያንሰናል። ይሁላ ብር መጥቶ ራስ ያንሰን። እሱ ደክሟል እኮ። በቃሽ አሁን እንደገና ወጥቼ መጥቶሽ እና እንዘዝ። በቃ የፈለጋችሁትን እንዘዝ። አስተናጋጅ 2 ጨምሪኝ። 2 መተው ጋሽ ራል መታኝ እና ምንድነው? ኧረ ጋሽዬ እስከ ሰኔ 23 ነፍሴን አቆይልኝ እንዳገልኝ ጋሽዬ። በል ተናገር ጋሽ። አቤት ያረቄ መቼም ጉር ነው እኮ ሲያጫውትና አንተ ዮቤ ወዴ ልትሄድ ነው ደግሞ? ኧረ እዚህ ጓደኛዬ ጋር ደርሼ። ምን ጓደኛ አለ? ማን ጋር ነው የምትሄደው? እንዴ ሳሚ ነው አንተ? ወይ ያ ሌባ ተዛ ሌባ ጋር ደግሞ ምን ብለህ ገጠምክ አንተ ልጅ? እንዴት ነው አንተ? ቆይ ስልኩ የት አለ? ይሄው አለ ስልኩ። እኔ ይሄን ስልክ እኮ የገዛሁልህ እቤት ቁጭ ብለን እንድታጠናበት እንጂ ይዘሽ ኮሎኔል እንድትዞር አይደለም። አንተ እንደምታስበው አይደለም አንተ። ይኸውልህ እኔ ሲያቃሽኝ ነው ያደረው። ራሴንም አሞኛል። ይኸው ቅቤ እኮ አድርጌ ትንሽ ልረስርስ ብዬ ነው ያስቁንቁን ሽማግሌ ተበደዘ ገዝቼ ትንሽ እንትን ብጥለውስ። አረ ይሄን ኖር እንዳትወጣ ከዚህ ቤት ይዘህ ምን አድርገህ ነው ደግሞ እዚህ ጋር ምንድን ነው ያደረገው? ቆይ ልጥረገው። በሁለት ቀን ወይ እንደው አንተ ዞር በል ከፊት ለፊቴ። አውይ ሰው በህይወት አንድ ነገር እኔ አንተ ልጅ ቬሪ ጉድ የሆነ ህመም ልታሳምመኝ ነው። ጋደም ሹት እንዴት ይሻላል? ቆይ በልጋ ብሩ ጠንቀቅ አርጋዝ ብር እኔ ጸልሽ ነኝ። እንዴት ብር ማጠፍ? አሪፉን ስጋ የሚገርም ስጋ ነው የማመጣልሽ። በባለፈው የዛሬ 2 ዓመት ያመጣሁትን ቅርጫ አላየሽም? እንዴት እስካሁን እኮ ቋንጦ እየተበላ ነው አይደል? ከዛ አንቺ ሽንኩርትና ዘይት እያቁላላሽ ጠብቂ። አሁን በ10 ደቂቃ አመጣዋለሁ። ቄራ እንደሆነ እዚህ ጋር ቀርብ ነውሽ። ጠብቂኝ በቃ 10 ደቂቃ። የኔ ቄራ ካሁን በኋላ ካርታ እንዲሁም ካርታ ተጫውቺ። ለምን በሬውን አላመጡ? ሚስቴም ደስ ይላታል። የስ ብራዘር ብር ጨርሳት። ምንም ብር የለም። መደብ አዲስ መደብ ብራዘር አዲስ መደብ። ምንድን ነው? ምን የቀረኝ ነገር አለ? ነፍሴ ብቻ ቀረች እኮ። ኧረ ብራዘር ምን የቅርጫውን ተብሎት የቅርጫ ስልክ ምናምን የለም? ስልክም አለኝ። እናምጣው። ቆይ አንዴ ስልክ ያወራና እጫወታለሁ። እሺ ብራዘር። ሄሎ አንቺ የምን ቅርጫ ነው? ቅርጫ ትበይኝ አንቺ ቅርጫዎች። ምን ስጋውን እንኳን ባመጣው ሙያ እንዳለው ሰው መስራት ራሱ መች ትችያለሽ? እችላለሁ። የት የተማርሽው ነው ደግሞ የምትሰሪው አንቺ? ውስጧንም ቢሆን እየሄድኩ በሊቢያን በምንም አድርጌ እገባለሁ። ኡጋንዳ ገባሁ። ተመስገን የኔ ጌታ፣ ተመስገን አምላኬ። አበሻ በ3 ቀን ኡጋንዳ እንደሚገባ ባቅ ኖሮ 21 ዓመት እድሜን አላቃጥልም ነበር። ሚስተር አይ አም ፎሬነር ፍሮም አናዘር ካንትሪ ዩ ሉክ ኡጋንዳ ኢዝ ካንትሪ ፕሊዝ ዌር አም አይ ራይት ናው ኢዝ ዚስ ኡጋንዳ? ጉግሉ ባጋላ ያለኝን እንግሊዘኛ ሚፊኒሽ እንግሊሽ ምንድነው መቀባጠሪው? ያምሻል እንዴ? የእናቴ ልጅ ያገሬ ሰው አንተም ተሰደነው ሚቱ ጌዘር ፎሬነር። ኧረ እባክሽ ሴትዮ ከኮየ ዝቅ ብለሽ ፉሪን ያለሽው 3 days hungry for free
እሺ ሂሳብ ጋቢና ይሄውን ከ15 ብር ነው። 1 ብር ስለሌለኝ ነው። 15 ብር? ኧረ አይሆንም። ወይ 1 ብር ጨምር ወይ ውረድ። ኧረ ምን ችግር አለው አባቴ? 1 ብር እኮ ነው። በቃ ነገርኩህ። ሰው ያትጨቃጨቀኝ። ከኔ ለማን ተሳፈራለህ? መጀመሪያ ይሄውን ካሽ ይሄውን ከ80 ብር 3 ብር ሳንቲም ስለሌለኝ ነው። እኔ ሰው ገላለሁ ብዬ አላስብም። ማለት በጣም ሎ ነው ሰው የመግደል ቻንስ፣ ግን ዜሮ አይደለም። ከህይወትና ከስልክ ህይወት የትኛው ነው? እየነርኩበት ያለው ህይወት ነው ወይስ ሌላ የሚመጣ ህይወት አለ? አይደለም፣ ከሁለቱ አንዱ ምረጥ። የሰው ደም ማየት ካልደበረ ግደለኝ እባክህ። አቤት፣ ምንድን ነው? ሚጣዬ እህትሽ የለችም? አለች። ፈልጋት ነው? አዎ ሚጣዬ፣ እናትሽ ሳሰማ ትገቢና በጆሮዋ ልጁ በር ላይ እየጠበቀሽ ነው በያትሽ። ቶሎ ወይ። ኧረ ችግር የለውም እማዬ፣ ሳሰማ እነግርልሃለሁ። እዚህ ጠብቀኝ። ምንድን ነው እማዬ? ምንድን ነው እማዬ? ነይ ቁጭ በይ። ምንድን ነው የምትጮሁት? ይሄ የባለፈው ልጅ እናትሽ ሳሰማ ነይ ብሎሻል። በር ላይ እየጠበቀሽ ነው። የባለፈው ልጅ እማዬ፣ ባለፈው እኮ ይሄ ልጅ መጥቶ አንቺ ሳትኖሪ ምግባችንን በላብን፣ ቲባችንን አየብን። እኔን ደግሞ ውጪ ብሎ አስወጥተውኝ ነበር። አይደለም። ቆይ እማዬ፣ እንደምታስበው አይደለም። ላስረዳሽ። የአብርሃምና የሳራ ሰርግ አሜን ብሉ። ገና ነው ሰዓቱ። ጠጡ፣ ከዛ ትመርቃላችሁ። እነዚህን ቅድም አላየኋቸውም። የምሬን ነው። ኧረ አዋይቻችኋለሁ። ሰዓት ካየ የሰው ልጅ ስህተት አይጠፋም። ችግር የለውም። ምንም ሰው ላይ አንተን አይቻለሁ። ይኸው እያለኝ እኮ ነው። እኔ ለመምሰል የሞክሩ ብዙ ሰዎች አሉ። በእርግጥ እሺ፣ አንተ ሳፍን ይጠራል። ገደሙ ኧረ ጋሼ፣ ቅድም ልብስ ስቀይር ወጥ ነክቶኝ። ምን አገናኘው? ልብስ ነው አክስታ ጉርሳኝ ነው ጋሼ። ራት በልቻታ። አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም 6 ቁርጣት 6 ምንድነው? ችግር የለውም። ያበሉናል። ችግር የለውም። ጥሩ ሰዎች ናቸው። ሲጀመር ጋሼ እሱ 12 ቁርጥ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ። ኬኩን ደግሞ እንደ ሰከረ ሰው ተንገዳገች ፈርሰዋለሁ። ኤክሲ ሰርግ ስለሆነ ምን አያለ አለናት። እኔ ኤክሲ ነበርሽ ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም ነው መምጣት ነው እንጂ እኔ ገንዘብ ችግር ኖሮብኝ አይደለም። በርግጥ እኔና በቃቸው ግን ጋሼ እንዴት ማለት ነው? ምግብ ባለቤት